ቡና አቴንሽን የሚፈልግ ለኢትዮጵያ በጣም ብዙ ሀብት እያመጣ ያለ ምርት ነው። በደቡብ ምዕራብ ኢትዮጵያ በኢንቨስትመንቱ ዘርፍ እየታየ ያለው መነቃቃት ኢኮኖሚውን በመደገፍ ለበርካታ ዜጎች የሥራ ዕድል የፈጠረ ነው። ከነዚህ መካከል አንዱና ግንባር ቀደም የሆነው በከፋ ዞን ሺሾንዴ ወረዳ በኩታ ጌጫ ቀበሌ የሚገኘው ወንድም ወልደ ሚካኤል ቡና ቅመማ ቅመም እርሻና ኢንዱስትሪ አንዱና ዋነኛ ሲሆን የተሻለ ምርጥ የቡና ዘርና ምርታማነቱ ከፍ ያለ የቡና ዝርያ በማዘጋጀት ድርጅቱን ውጤታማ እንዲሆንም አስችሎታል። የደቡብ ምዕራብ እንቁ ባለሀብት አቶ ወንድም ወልደ ሚካኤል ከተሰማራባቸው ዘርፎች አንዱና ዋነኛው ኢንቨስትመንት ዘርፍ ወንድም ወልደ ሚካኤል ቡና ቅመማ ቅመም እርሻና ኢንዱስትሪ ዋነኛ ሲሆን በሺሾንዴ ወረዳ በኩታ ጌጫ ቀበሌ በ2012 እንደተመሰረተ የሚነገርለት በአጠቃላይ 203 ሄክታር ይዞታ እንዳለውና ከዚህም ውስጥ 181 ሄክታር ማሳ በቡና የተሸፈነ እንዲሁም 100 ሄክታር ወደ ምርት የገባ መሆኑን የድርጅቱ ስራ አስኪያጅ አቶ ያሬድ አሰፋ ተናግረዋል። ያሬድ አሰፋ ይባላል። ወንድሙ ወልደ ሚካኤል ቡና ልማትና ንግድ ድርጅት ውስጥ ዋና ስራ አስኪያጅ ነኝ። ከባክግራውንዱ ጀምርና ወንድሙ ወልደ ሚካኤል ቡና ልማትና ንግድ ድርጅት ከተቋቋመበት ጊዜ ጀምሮ የመጀመሪያው ዓላማ አድርጎ የተነሳው በስፋት ቡናን ብቻም ሳይሆን የቡናን ምርታማነት ከፍ በማድረግ በአገሪቱ ካሉት ቡና አልሚ ባለሀብቶች ውስጥ ግንባር ቀደም ሆኖ መገኘት ነው። ቡናውን ምርታማነት ከማሳደግ አንፃር የቡናውን ጥራት ከማሳደግ አንፃር ያንን ነው ተግባራዊ አድርጎ እየሰራ ያለው። አጠቃላይ ይዞታን በሚመለከት 203 ሄክታር ይዞታ ነው ያለን። 181 ሄክታሩ በቡና የተሸፈነ ነው። ሌሎች በቅመማ ቅመም የተሸፈኑ ሸጦች፣ የመኖሪያ ቤቶች፣ መንገዶች እና የፍራፍሬ ተክሎችም ያሉበት ሁኔታ ነው ያለው። 100 ሄክታሩ ወደ ምርት የገባ ነው። ቀሪው 81ዱ ወጣት ቡና ነው ያለው ነውና ዘንድሮ በባለሙያ ያሰራነው የምርት ግምታችን 10.6 ነበር። ነገር ግን በዘንድሮ አሁን ምርት ስብሰባችን ምርቱ ገና ሳያልቅ 10.8 ኩንታል በሄክታር ንጹህ ቡና ነው ያገኘነው ያለነው። ስለዚህ ይሄንን ስናዘጋጅ ደግሞ አጠቃላይ ከምንሰበስበው ምርት 90 በመቶ የታጠበ ቡናና 10 በመቶ በናቹራል ስፔሻሊቲ ቡና ነው ያዘጋጀን ያለነው። አሁን አልጋ ላይ እንዳየነው ጥራቱን የጠበቀ ቡና ሰብስበን ቀይ ቡና ብቻ በመልቀም ስፔሻሊቲ ምክንያቱም ገዢዎቻችን በመጠይቁን ልክ ነው ያዘጋጀን ያለነው። የተሻለ ምርት ነው እየሰበሰብነው። ወንድም ወልደ ሚካኤል ቡና ቅመማ ቅመም እርሻ ኢንዱስትሪ በአካባቢው መኖሩ የሥራ ዕድል ከመፍጠር ባሻገር ቡናን በጥራት በመልቀም እና ጥራቱን በጠበቀ መንገድ በማልማት የውስጥ ሰራተኞችንም ደስተኛ እንዳደረጋቸውም ገልጿል። እኔ ምስራች ይባላል። ያለሁበት ድርጅት ወንድም ወልደ ሚካኤል ድርጅት ነው ያለሁት። የምሰራው አልጋ ላይ ነው። ቡና አማስላለሁ፣ አጣራለሁ። ደግሞ ጠዋት ስመጣ ከፍታለሁ። ከዛ ነው ማስዬ አደርቃለሁ፣ አስገባለሁ። ማታ ደግሞ ሲሄድ ዘግቼ እሄዳለሁ። ሰነሳት ነው የሚሰራው። የሚገባ በሰዓት ነው። ይሄ ድርጅት በመኖር ደስ ብሎኝ እየሰራን ነው። ዋና ሳጅን አክሊሉ አትሞ ይባላለሁ። የወንድሙ ወልደ ሚካኤል ቡና ልማት ደህንነትና ጥበቃ ክፍል ኃላፊ ነኝ። የአካባቢ ማህበረሰብም ለልማቱ ያለው ተነሳሽነት፣ ተቆርቋሪነት፣ የኔነት ስሜት ያለው ከመሆኑ ጋር ተያይዞ ምንም አይነት የዘንድሮ ምርት ምንም አይነት የጸጥታ ችግር ሳይገጥመን እስከ ዛሬ ድረስ በሰላም ያጠናቀቅንበት ልናጠናቀቅም የደረስንበት ሁኔታ ነው ያለውና የውስጥ ሰራተኞቻችን በተመለከተ በሙሉ ልብ የኔነት ተነስ ባይ ሳይኖረው በራሱ ተቆርቋሪነት ልማቱ የኔ ነው። ለምን ባለቤቱ ለሰራተኛው ከሚያደርጉ አስተዋጽኦ ጋር ተነስቶ አሉ ከሚባሉ ልማቶች ዋነኛ ሊሆን የሚችል ልማት ነው ብዬ ነው የሚገልጸው። ቡናን ጥራቱን በጠበቀ መንገድ በማምረት ተጠቃሚ እንዳደረጋቸውና ምርታቸውንም በከፍተኛ ዋጋ በመሸጥ የሀገሪቱ የዶላር ምንዛሬ ከፍ ለማድረግ የቡናን ኤክስፖርት መጠን በማሳደግ የላኪነት ፍቃድ እንዲያገኙ ማስችሏቸዋል። ድርጅቱ ዘርፈ ብዙ ጠቀሜታ ያላቸው የቡና ችግኝ በማዘጋጀትና በድርጅቱ በተጓዳኝ የማርና የንብ ማነብ ስራዎች ላይ ትኩረት አድርጎ እየሰራም ይገኛል። ወንድም ወልደ ሚካኤል ቡና ቅመማ ቅመም እርሻ ኢንዱስትሪ ሀብትን በመጠበቅና በመንከባከብ ምርታማነትን በማሳደግ የቴክኖሎጂ ግብዓቶችን በመጠቀም መሰረታዊ ለውጥ እያስመዘገበ መሆኑን ወንድም ወልደ ሚካኤል ሺሾንዴ ቅርንጫፍ ጠቅላላ ስራ አስኪያጅና የድርጅቱ ተወካይ አቶ እስማኤል ፋሪስን ተናግረዋል። እስማኤል ፋሪስ
የወንድሙ ወልደ ሚካኤል የሽሽንዳ ቅርንጫፍ ጠቅላላ ስራ አስኪያጅ፣ የእርሻው አስተዳደርና ፋይናንስ እና ተወካይ። ድርጅቱ ከተመሰረተ ጀምሮ አካባቢ ህብረተሰብን በመያዝ ሰራተኛን በመያዝ እዚህ ደረጃ ደርሰናል። በአጠቃላይ ከመንግስት ጋር ያለው ግንኙነት የመሬት ግብር፣ የሰራተኛ ጡረታ፣ የሰራተኛ ታክስ በስርዓቱ ሰርተናል። ጠቅላላ ድርጅትም የተመሰከረለት። ከሺሾንዴ ወረዳ የተገኙ ባለ ሀብት አቶ ወንድሙ ወልደ ሚካኤል የተወለዱበትን ቀይ ለማዘመንና ለነዋሪዎች ምቹና ተመራጭ ከማድረግ ባሻገር የመንግስትን ፖሊሲ በተጨባጭ ተግባራዊ በማድረግ የኮሪደር ልማት ስራ በግላቸው ከ1 ሚሊዮን ብር በላይ በመመደብ እየሰሩ እንደሚገኙ ስራ አስኪያጁ የገለጹበት መንገድ ለዚሁ ማሳያ ነው። በከተማው ላይ መንግስት ካስቀመጠ ከኮሪደር ልማት ጋር ተያይዞ ወደ 20 ሚሊዮን ብር በጀት በመመደብ እየሰራን ያለንበት ሁኔታ ነው ያለው። ግብርን በታማኝነት በመክፈል በወረዳ በዞንና በክልል ደረጃ በየዓመቱ ተሸላሚ መሆን የቻሉ ባለሀብቱ አቶ ወንድሙ ወልደ ሚካኤል በዘንድሮ በ2018 በክልሉ ደቡብ ምዕራብ ታማኝ ግብር ከፋይ በመሆን 28 ሚሊዮን 238335 ብር በመክፈል አንደኛ በመሆን የዋንጫ ተሸላሚ መሆን መቻላቸውን አብራርተዋል።